አሁን ላይ ስልክና ኢንተርኔት እየተጠቀመ በዚህ አፕ ብር ያልሰራ ሰው ስልኩን መጣል አለበት። ይሄ አፕ በብዙ ዩቲዩበሮች በብዙ ቲክቶከሮች እየተሰራ ነው። ምክንያቱም ይሄ አፕ መጀመሪያ ቀን አፑን ስትጀምሩ $7 እስከ $6 ይሰጣችኋል። እንደዛውም ደግሞ በየቀኑ ያገኛችሁትን ወይ ደግሞ የሰራችሁትን ወዲያው እዛ ላይ መሸጥ ትችላላችሁ። ስለዚህ ይሄ አፕ በጣም ደስ የሚል አፕ እና ቀለል ያለ አፕ ነው። ዛሬም እኔ እንዴት እንደምትጀምሩ አሳያችኋለሁ። ከዛ በፊት ግን እኔ ከዚህ አፕ የሰራሁትን ወደ $34 ያህል ሰርቻለሁ። እሱን እየሸጥኩን አሳያችኋለሁ። ከዛ በኋላ ደግሞ እናንተ እንዴት እንደምትጀምሩ በየቀኑ ምን ማድረግ እንዳለባችሁ እነግራችኋለሁ። ከሱ በፊት ግን እዚህ አፕ ላይ መጀመሪያ ቀን ስትገቡ አንድ ኤምሲ ታገኛላችሁ ብያለሁ። አንድ ኤምሲ ደግሞ ስንት እንደሆነ እና በባይናንስ ስንት እየተሸጠ እንደሆነ ላሳያችሁ። በየቀኑ ይጨምራል ይቀንሳል። እስቲ አሁን ላይ ደግሞ 5.68 እየተሸጠ ነው። ቅድም 5.9 ነበረ፣ 6ም ነበረ፣ 7ም ነበረ። ስለዚህ ላሳያችሁ ባይናንስ ላይ ደግሞ ስንት እንደሆነ ማለት ነው። ባይናንስ ላይ ደግሞ ዛሬ $1 ስንት ነው? 162 ብር ማለት ነው። ስለዚህ ከዛ 5.6 ምናምን ካገኘን እስቲ እሱን ደግሞ አባስተን በካልኩሌተር እንየው። 162 ባዛ በ5.68 900 ምናምን ነው። በ7 ደግሞ ብናባዛ እስከ 7 ከሄደ ማለት ነው 1134። ስለዚህ በዚህ አፕ መጀመሪያ ቀን ስንጀምር ይሄንን ያህል እናገኛለን ማለት ነው። ስለዚህ ዛሬ እንዴት እንደምንሸጥ የኔን እየሸጥኩ ላሳያችሁ፣ ከዛ ደግሞ እንዴት እንደምንጀምሩ ለእናንተ አሳያችኋለሁ። ቪዲዮ እንዳይረዝምባችሁ እስቲ ቶሎ ቶሎ ላሳያችሁ። እዚህ ጋር አሁን እዚህ ጋር ያለ ሰውዬ 5.8 ነው የሚገዛ። ከስንት ጀምሮ ይገዛል እሱ? ከ3 እስከ 50 ኤምሲ ነው የሚገዛ። ስለዚህ እናንተ ያላችሁትን ወደ ታች ወረድ ያላችሁትን መሸጥ ነው የምትችሉ። ከ0 ነጥብ ምናምን ጀምራችሁ መሸጥ ትችላላችሁ። እንደዛውም ደግሞ ዋጋው እየቀነሰ ነው የሚሄደው ወደ ታች በሄዳችሁ ቁጥር ማለት ነው። ትልቅ ወይ ደግሞ ብዙ ስትይዙ ደግሞ ዋጋው እየጨመረ ነው የሚሄደው ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ያለ ደግሞ 0.6 ጀምሮ ይገዛል፣ 5.5 ይገዛል ማለት ነው። ስለዚህ እኔ አሁን አንዱን መርጬ ምን እላለሁ? ሴል እላለሁ ማለት ነው። ያለኝን ለመሸጥ ሴል የሚለውን ነው የምነካ እዚህ ጋር ለመሸጥ ማለት ነው። ስለዚህ እናንተም እንደዛው ነው የምታደርጉ። ሴል ስትሉ እዚህ ጋር አማውንቱን ነው የምንጽፉ። የኔ አሁን የአማውንቱን ትጽፋላችሁ። አንድ ከሆነ አንድ ብላችሁ ትጽፋላችሁ። የምትሸጡት $1 ከሆነ አንድ ኤምሲ ከሆነ ማለት ነው። አንድ ከሆነ ስንት ይላል? እዚህ ጋር 5.62 ነው የታስክ ምናምን ተቆርጦ ማለት ነው። ስለዚህ እኔ እዚህ ጋር ኮንፈርም ላለው መሸጥ የፈለግኩትን ከሆነ ማለት ነው። እዚህ ጋር ጎቶ አውቶራይዝ ይላል። ከዛ እዚህ ጋር አውቶራይዝ ይላል። ኮኔክት ሰክሰስፉል ብሎ እዚህ ጋር እንደዛ ይላል ማለት ነው። እኔ አሁን ለምሳሌ 6 ኤምሲ ወደ 34 ምናምን $1 ነው የምሸጠው። ከዛ የሰውየውን አድሬስ ኮፒ አደርጋለሁ ማለት ነው። እሱን ኮፒ ካደረጉ በኋላ እዚህ ጋር ሴንድ ብዬ እዚህ ጋር ማለት ነው። ከዛ ከላይ የእሱን አድሬስ እዚህ ጋር አስገባለሁ። እዚህ ጋር ደግሞ አማውንቱን እኔ የምሸጠው ማለት ነው። አሁን 6 ነው የምሸጠው፣ 6 ኤምሲ ነው የምሸጠው። 6 ብዬ እጽፋለሁ ማለት ነው። ከዛ እሱ ስንት ነው የሚሆነው? ከዛ ከታች ደግሞ ሚሞ ኦፕሽን አለው። ከዛ ኔክስት ብዬ ወደዛ እልካለሁ ማለት ነው። ከዛ ኔክስት ካልኩኝ በኋላ ምን ይላል እዚህ ጋር አይ ሃቭ ዲፖዚት የሚለውን ካስገባው በኋላ ደን ብዬ ስክሪንሻት አድርጌ ለእሱ የላኩትን ለእሱ ልካለሁ ማለት ነው። ከዛ እዚህ ጋር እሱ ኔክስት ይላል። እሱም ደግሞ ከዛ ኮንፈርም ያደርገኛል ማለት ነው። እሱ ከላከ በኋላ ደግሞ ኖቲፊኬሽን ይመጣልኛል። አሁን ለምሳሌ እሱ ልኳል፣ ልክ ያለው ቢዋል ከላይ ደግሞ ባይናንስ ላይ ኖቲፊኬሽን መጥቶልኛል። ላሳያችሁ እሱም ደግሞ ማለት ነው። እዚህ ጋር ላሳያችሁ የእሱን ኖቲፊኬሽን ገብቷል። እዚህ ጋር ባይናንስ ላይ ገብቼ እዚህ ጋር ይኸው 34.44 መጥቶልኛል ማለት ነው። ስለዚህ እንደዚህ በቀላሉ የሰራችሁትን እዚሁ ወዲያው መሸጥ ነው የምትችሉት። አይቆይም፣ ወዲያው ነው የሚመጣላችሁ፣ አያስጠብቅም ራሱ ማለት ነው። ስለዚህ በጣም አሪፍ አፕ ነው። ስለዚህ ከደረሰው በኋላ ደግሞ ደርሶኛል ብለን ለእሱ ኮንፈርም እናደርጋለን፣ ለእሱም ደግሞ ይሄዳል ማለት ነው። እና በጣም ቀላል ነው። እና አሁን እንዴት እንደምንጀምር ላሳያችሁ። ይሄንን አፕ ለመጀመር መጀመሪያ እዚህ ጋር ትነካላችሁ፣ ይሄኛውን ጽሁፍ ማለት ነው። እዚህ አሁን የምታዩት ቪዲዮ ላይ ጽሁፉን ትነካላችሁ። ጽሁፉን ስትነኩ እዚህ ጋር እንደዚህ ይመጣል። እንደዚህ ከከፈተላችሁ በኋላ እዚህ ጋር ለመጀመር ብሎ እዚህ ጋር ሊንክ አለ። እሱን ሊንክ ትነካላችሁ። ወይ ደግሞ ቴሌግራም ቻናል የሚል ያለ እዛ ላይም ሊንኩ ስለተቀመጠ ከታች እሱ ነክታችሁ ወደዛ መሄድ ትችላላችሁ። ከዛ ሊንኩ እንደዚህ ከፈለገ በኋላ እንደዚህ ያመጣል ማለት ነው። መጀመሪያ ላይ ምን ታስገባላችሁ? እዚህ ጋር ኢሜይላችሁን ነው የምታስገቡ እዚህ ጋር ማለት ነው። ኢሜይላችሁን ካስገባችሁ በኋላ ምንድነው የምታደርጉት? እዚህ ጋር
ጌት ኮድ የሚለውን ትነካላችሁ። ኮዱ ወደ ኢሜይላችሁ እንዲሄድ ማለት ነው። እዚህ ጋር ጌት ኮድ የሚለውን ትነካላችሁ። ከዛ ኮዱ ወደ ኢሜይላችሁ ይሄዳል ማለት ነው። ከዛ እዚህ ጋር ድራግ ታደርጋላችሁ። ብዙ ሰዎች ይሄ ነው የሚከብዳችሁ እና ይሄኛውን ነው እሺ የምትጎትቱ ይሄኛውን ነው እንጂ ይሄኛው ከላይ ያለውን አይደለም። ስለዚህ ይሄኛውን ትጎትታላችሁ። ድራግ ስታደርጉ እዚህ ጋር ድራግ አድርጋችሁ እዚህ ጋር አምጥታችሁ ታስቀምጣላችሁ። ከዛ ምን ያደርጋል? ኮዱ ወደ ኢሜይላችሁ ይሄዳል ማለት ነው። አሁን ኮድ ወደ ኢሜይል መጥቷል። ይሄንን ኮድ ወስጄ እዛ ላይ ያስገባለሁ ማለት ነው። ኮፒ አድርጌ ከዚህ እዛ ላይ ወስዳለሁ ማለት ነው። ኮፒ ካረኩን በኋላ እዛ ጋር ገብቼ እዚህ ጋር አስገባለሁ ማለት ነው ኮዱን። ከዛ ኮዱን ካስገባን በኋላ እዚህ ጋር ማለት ነው ከታች ምን ይላል? ፓስወርድ ይላል። ፓስወርዱን እንዳትረሱ፣ የምታስገቡት ፓስወርድ እንዳትረሱት። ምክንያቱም ሁሌ ስለሚጠቅማችሁ ፓስወርድ ሎግን አድርጋችሁ ለመግባት ሁሌ ስለሚጠይቃችሁ ይህንን ፓስወርድ እንዳትረሱት ማለት ነው። ስለዚህ ይሄ ፓስወርድ ከቻላችሁ ከ6 በላይ መሆን አለበት። ቁጥርና ፊደል አቀላቅላችሁ ብትጽፉ ደግሞ ብታረጉ ደግሞ አሪፍ ነው። ከዛ ፓስወርዱን ካስገባችሁ በኋላ አይ ሃቭ ሪድ ኤንድ አግሪ ብለን ሬጂስተር ነው ብለን ሬጂስተር እናደርጋለን ማለት ነው። ከዛ ምን ይለናል? እዚህ ጋር አፑን አውረድ ይላል እና አፑን ቀጥታ እናወርዳለን ማለት ነው። እዚህ ጋር ነግተን ከፕሌይ ስቶር ከአፕ ስቶር ከሁሉም ማውረድ እንችላለን። እዚህ ጋር እኔ አሁን ለምሳሌ ጉግል ፕሌይ ስለምጠቀም ወይ ደግሞ ፕሌይ ስቶር ስለምጠቀም እኔ በጉግል ፕሌይ አወርዳለሁ። እናንተ ደግሞ ባላችሁት በስልካችሁ ማውረድ ትችላላችሁ ማለት ነው። አይፎን ከሆነ ደግሞ ከአፕ ስቶርም ይቻላል፣ በአይፎንም ስለሚሰራ ማለት ነው አፑ። ከዛ እዚህ ጋር አፑን አወርዳለሁ። እዚህ ጋር የምነግራችሁ ነገር ደግሞ ከፕሌይ ስቶር የምታወርዱ ሰዎች ደግሞ እዚህ ጋር ማለት ነው ከፕሌይ ስቶር አውርዳችሁ የምትጠቀሙ ሰዎች የኔን ኮድ ነው የምትጠቀሙ። እዚህ ጋር እጽፍላችኋለሁ ኮዱን። ስለዚህ እንደዚህ ከፕሌይ ስቶር የምታወርዱ ሰዎች እዚህ ጋር ኢንቪቴሽን ኮድ የሚል ጋር ይሄን የሚያሳያችሁን ኮድ እዛ ጋር ታስገባላችሁ። ይሄ የጻፍኩላችሁን ኮድ እዛ ጋር ታስገባላችሁ። ሌላው ተመሳሳይ ነው ማለት ነው። የምትሞሉት ኢሜይላችሁ፣ ፓስወርዳችሁ ተመሳሳይ ነው የሚሆነው ማለት ነው ከዛኛው ጋር። አፑ ከወረደላችሁ በኋላ ኦፕን የሚለውን ትነካላችሁ። እዚህ ጋር ኦፕን የሚለውን ስትነኩ እዚህ ጋር አለው የሚል ይመጣል። አለው ትላላችሁ። ከዛ ክሊክ ቱ ኤንተር የሚል አለ፣ እሱን ትነካላችሁ። ከዛ ጎ ቱ ስታርትድ የሚል አለ፣ እሱን ትነካላችሁ። እዚህ ጋር ቅድም ያስገባችሁትን ኢሜል እዚህ ጋር ታስገባላችሁ ማለት ነው። ኢሜሉን ቅድም ያስገብታችሁ ስለነበረ እዚህ ጋርም ታስገባላችሁ ኢሜሉን። ከዛ ኔክስት ትላላችሁ። ኔክስት ካላችሁ በኋላ እዚህ ጋር ምን ይጠይቃል? ፓስወርዱን ይጠይቃል። ቅድም እዛ ጋር ያስገባችሁትን ፓስወርድ እዚህ ጋር ታስገባላችሁ። ፓስወርዱን ተመሳሳይ መሆን አለበት። እዛ ጋር ያስገባችሁትና እዚህ ጋር ያስገባችሁት ፓስወርድ ከዛ ሎጊን ብላችሁ ትገባላችሁ ማለት ነው። ከዛ ትንሽ ከፈለገ በኋላ እዚህ ጋር ድራግ ታደርጋላችሁ። ያው ለሁሉም ነገር ድራግ እንድታደርጉ ይጠይቃል፣ ምክንያቱም ሰው መሆናችሁን ለማረጋገጥ ማለት ነው። ስለዚህ ይህንን ጎትታችሁ ወደፊት ታመጣላችሁ። ከዛ በዚህ እኩል ታስቀምጣላችሁ። እኩል መሆን አለበት። አሁን እንደዚህ እኩል መሆን አለበት። ከዛ እሱን እኩል ካስቀመጣችሁ በኋላ እዚህ ጋር ምን ይላል? እዚህ ጋር ኤምአይ አይዲ ዋሌት ይጠይቃችኋል። እናንተ ስለሌላችሁ አሁን እዚህ ጋር ምንድን ነው የምትሉት? አይ ዶንት ሃቭ የሚለውን ነግታችሁ እዚህ ጋር ፓስወርድ ነው የምታስገቡ። ክሬት ታደርጋላችሁ። ፓስወርዱን እንዳትረሱ፣ የራሳችሁ ነው። ኮምፕሊት ትላላችሁ። ፓካፕ ሜኖሚያን ፕሬስ የሚለውን ይህንን እንዳትረሱት፣ ስክሪንሻት አድርጉ እዚህ ጋር ማለት ነው። ይህንን ከከፈታችሁ በኋላ የራሳችሁ ነው የሚሰጣችሁ። የሆነ ቀን ላይ ስለሚጠይቃችሁ አሁንም ይጠይቃችኋል። አሁን ለመግባት ራሱ ማለት ነው ስክሪንሻት አድርጋችሁ የሆነ ቦታ ታስቀምጣላችሁ። ይህንን ማለት ነው እዚህ ጋር የሚከፍታላችሁ የራሳችሁን ነው። የራሳችሁ ጽሁፎች አንደኛ ላይ ሁለተኛ ላይ ያለ ምንድን ነው ብሎ ስለሚጠይቃችሁ ይህንን ታስቀምጣላችሁ ማለት ነው። ይህንን ካስቀምጣችሁ በኋላ እዚህ ጋር ኔክስት ስትሉ እዚህ ጋር ይጠይቃችኋል። አንደኛ ላይ ምን አለ፣ ሁለተኛ ላይ ምን አለ። እዚህ ጋር የጠየቃችሁን ሁሉንም ነገር እዚህ ጋር በትክክል ትሞላላችሁ። ይህን ከሞላችሁ በኋላ ከታች ኮንፈርም የሚል አለ እና እሱን ኮንፈርም ብላችሁ ትጨርሳላችሁ ማለት ነው። ስለዚህ ተመሳሳይ መሆን አለበት፣ የምትሞሉት የቅድሙ መሆን አለበት ማለት ነው። ኮንፈርም ስትሉ እዚህ ጋር እንደዚህ ይመጣል። ከዛ አድሬስ ሰጣችሁ። ከዛ ስታርት ዩዚንግ ኤምኢአይ ፓስ የሚል አለ እና ይህንን ነግታችሁ ሚፓስ ወደ ስራው ልንገባ ነው ማለት ነው። ስለዚህ ስታርት ዩዚንግ ብለን እዚህ ጋር የራሳችሁን ዩዘር ኔም ታስገባላችሁ። ከዛ አሁን የቀረ ምንድን ነው? ቬሪፋይ ማድረግ ነው። ቬሪፋይ ለማድረግ መታወቂያ ወይ ደግሞ ፓስፖርት ነው የሚያስፈልጋችሁ፣ ወይ ደግሞ መንጃ ፍቃድ ካላችሁ በሱ ይሆናል። ዲጂታል መታወቂያ እና ፓስፖርት ማለት ነው። ስለዚህ ቬሪፋይ ነው ብለን አሁን ቬሪፋይ እናደርጋለን ማለት ነው አካውንታችን። ስለዚህ ይህንን መታወቂያ ወይ ደግሞ ፓስፖርት ወይ ደግሞ መንጃ ፍቃድ ያስፈልጋችኋል ማለት ነው።
ስለዚህ እዚህ ጋር መጀመሪያ ካንትሪያችሁን ትጽፋላችሁ። ኢትዮጵያ ከሆነ ኢትዮጵያ ነው። ከዛ ላስት ኔም የአያታችሁን ስም እዚህ ጋር ትጽፋላችሁ። ከዛ ፈርስት ኔም ጋር ደግሞ የራሳችሁን ስም ነው የምትጽፉ። ጀንደር ያው ታውቃላችሁ፣ ሴት ከሆነ ኤፍ ነው፣ ወንድ ከሆነ ደግሞ ኤም ነው ማለት ነው። ምክንያቱም በትክክል መሆን አለበት እሺ የምትጽፉት ነገር። ከዛ ከታች አይዲ ምን እንደምትጠቀሙ ናሽናል አይዲ ከሆነ ናሽናል አይዲ ትላላችሁ። እኔ አሁን ናሽናል አይዲ ስለምጠቀም ናሽናል አይዲ ላለው ዲጂታሉ ካለ ይሆናል ማለት ነው። ከዛ አይዲ ነምበር ትጽፋላችሁ። ናሽናል አይዲ አችሁ ላይ ያለን ቁጥር እዚህ ጋር ትጽፋላችሁ ማለት ነው። እሱን ከጻፋችሁ በኋላ ፍሮንት ኦፍ አይዲ ካርድ የሚለውን ፎቶ ታነሳላችሁ ማለት ነው። ቀጥታ እዛ ላይ ላይቭ ነው የምታነሱት። ፎቶ ታነሳላችሁ፣ አይዲ ካርዳችሁን ፎቶ ታነሳላችሁ እዚህ ጋር ቁጥሩን ከጻፋችሁ በኋላ ከዛ ኋላውን ደግሞ ገልብጣችሁ ከታች ያለውን ነግታችሁ ባክ የሚለውን ነግታችሁ ኋላም ታነሳላችሁ። እሱን ካነሳችሁ በኋላ እዚህ ጋር ምን ይላል ድራግ እንድታደርጉት አሁንም ይጠይቃል። ድራግ ታደርጋላችሁ። ካረጋችሁ በኋላ ደግሞ ላይቭ ትመዘገባላችሁ። ላይቭ ደግሞ ፊታችሁን እያየ እናንተ መሆኑን ቼክ ለማድረግ ላይቭ ድጋሜ ትመዘገባላችሁ ማለት ነው። ስለዚህ አሁን ይሄ ካለቀ በኋላ አሁን ደግሞ በላይቭ እመዘገባለሁ ማለት ነው። ይህንን ኔክስት ብዬ ከዛ እንደዚህ ይመጣል። ከዛ ይነግራችኋል እዚህ ጋር ላይቭ እንደምትመዘገቡ ነገራችኋል። ከዛ እዚህ ጋር ሁሉንም አክሴፕት ካላችሁ በኋላ ላይቭነስ ትመዘገባላችሁ ማለት ነው። እናንተ መሆኑን ቼክ ለማድረግ ግዴታ እናንተ መሆኑን ቼክ ማድረግ ስላለበት ነው። ከዛ እንደዚህ ፊታችሁን አሳይታችሁ ወደዛ ዙር ወደዚህ ዙር እያለ በስትክክል ራሳችሁን እያሳያችሁ መነጽር ምናምን ማድረግ ስለማይቻል ፊታችሁን ብቻ ነው የምታሳዩት። ከዛ ይሄንን ይቀበላችኋል ማለት ነው። እዚህ ጋር በስትክክል መታየት አለባችሁ። ከዛ እንደዚህ ካለ በኋላ አሁን ጨርሳችኋል ማለት ነው። ከዛ እዚህ ጋር ምንድነው የምትሉ ኮምፕሊት ትላላችሁ ማለት ነው። ኮምፕሊት ብላችሁ ምንድነው የምታደርጉት? በቃ ጨርሳችኋል ማለት ነው። ቬሪፋይ የሚሆነው በ24 ሰዓት ነበረ። ይህንን ቪዲዮስ ሪካርድ ሳደርግ በ24 ሰዓት ነበረ። አሁን ግን ወደ 72 ሰዓት ሆነዋል እና ግን መጠበቅ ነው ማለት ነው። ስለዚህ ቬሪፋይ ክሌም ነው የሚላለ እዚህ ጋር ቬሪፋይ ካረጋችሁ በኋላ እዚህ ጋር አሁን ክሌም ነው ብሎ ይመጣል። ቬሪፋይ ከሆነ በኋላ አንድ ኤምሲ ይሰጣችኋል ማለት ነው። ቅድም ያልኳችሁን አሁን ቬሪፋይ ሆኗል የኔ አካውንት። ከዛ አንድ ኤምሲ ነው የሚሰጣችሁ እዚህ ጋር እሱን ክሌም ታደርጋላችሁ፣ ወይ ደግሞ ክሌም ላተርም ማለት ትችላላችሁ። ግን ክሌም ብታደርጉ አሪፍ ነው። ይሄ ክሌም የምታደርጉት ስቴክ ነው የሚሆነው። ቀጥታ ማውጣት የምትችሉ ሰውን ስቴክ ይሆናል። ስቴክ ማለት ታስቀምጦና ይወልዳል ማለት ነው። ሲወልድ እሱን ሪሲቭድ እያደረጋችሁ እዚህ ጋር ለምሳሌ ማይቶታል ስቴክ ብሎ እዚህ ጋር አለ። ከዛ ሰውን ኢንቫይት ስታደርጉ ደግሞ 0.1 ነው የሚሰጣችሁ በአንድ ሰው። የራሳችሁ ሊንክ አለ፣ እሱን ነክታችሁ ለሰው ኢንቫይት ማድረግ ነው። ኢንቫይት የሚለውን ስትነኩ እዚህ ጋር አሁን ኢንቫይት እንደ ኤርን የሚል አለ ከላይ ማለት ነው። እሱን ነክታችሁ ነው ሰዎችን ኢንቫይት የምታደርጉ። ካልመጣላችሁ አሴት የሚለውን ነክታችሁ እንዲመጣ ማድረግ አለባችሁ። ከዛ ኢንቫይት እንደ ኤርን የሚል አለ፣ እሱን ትነካላችሁ። ከዛ እሱን ከነካችሁ በኋላ እዚህ ጋር ምን አለ የራሳችሁ ሪፍላል ሊንክ አለ። ሊንኩን ለሰው ትልካላችሁ። ሊንኩን ካላካችሁ ደግሞ ቀደም እንዳሳያችሁ ኢንቪቴሽን ኮድ የሚል አለ። ይህን ኢንቪቴሽን ኮድ ኮፒ አድርጋችሁ ያ ሰው ከፕሌይ ስቶር እንኳን ካወረደ የእናንተን ኢንቪቴሽን ኮድ አስገብቶ ቬሪፋይ ካረገ ያ ሰው በእናንተ ቬሪፋይ ካረገ ነው እንጂ ያ ሰው ቬሪፋይ ካላረገ ምንም አይጠቅማችሁም። ስለዚህ ያ ሰው ቬሪፋይ ማድረግ አለበት። ያ ሰው ቬሪፋይ ካረገ ደግሞ እናንተ በደንብ ታገኛላችሁ ማለት ነው ከዚህ አፕ። ስለዚህ ሰውን ኢንቫይት አድርጉ፣ ራሳችሁም ደግሞ ስሩበት። በጣም አሪፍ አፕ ነው እና በርቱና ስሩ። አሪፍ እየተገኘበት ነው። ሰብስክራይብ ያላደርጋችሁም ደግሞ ሰብስክራይብ አድርጉኝ። ጥያቄ ምናምን ካላችሁ ደግሞ ቴሌግራም ላይ እኔን መጠየቅ ትችላላችሁ በዚህ ቁጥር። አመሰግናለሁ።